እንኳን ለታላቁ ማለት ነው። እንደምታዩት አመታዊ ግን ዝናብ እየመጣ ነው። እግሬ በጣም ደክሟል፣ በጣም ዝሏል ከምላችሁ በላይ። እንኳን ለታላቁ ማለት ነው ገብርኤል አመታዊ ክብረ በዓል በሰላም በጤና በፍቅር አደረሳችሁ። እንግዲህ ዛሬ ይኸው ወደ ቁልቢ ልሄድ ነው። ቀኑ ገና አይደለም ወይ? አረ በእግር ነው የምሄደው። ከዚህ ቁልቢ በእግር እንሄዳለን። እስኪ እናቋርጣለን ወይስ አናቋርጥም? አቋርጣለሁ ወይስ አላቋርጥም? እደርሳለሁ ወይስ አልደርስም የሚለውን አብረን የምናየው ይሆናል። ባይዜ ፈርስት ታይም በእግሬ ረጅም መንገድ ሲሄድ ለመጀመሪያ ጊዜ ነው። እንግዲህ ያለውን መስተራግል አብረን የምናየው ይሆናል። የምር አሁን ምን ኮንሶላችሁ ከቤት ጀምሮ እስከዚህ እስካለው ድረስ ቪዲዮ ቀርጬ ነበርና ልክ አሁን እዚህ ሳየው ሳውንድ አይሰማም ያጋጥማል። እንግዲህ በቤታችን አንዳንድ ጊዜ ያው አንዳንድ ነገሮችን ጨርስኩና ብራንተ እንትስል ትንሽ ችግሮች ያጋጥማሉ። ያው ያለ ነው፣ ኖርማል ነው። ኤኒዌይስ እንግዲህ የቀን ጉዟችን የሌሊት ጉዟችን እንግዲህ ተጀምሯል። አሁን ከሌሊቱ 8 ሰዓት ከ20 ሆኗል። ከሀረር እየወጣን ነው። ቤተ መንግስት አካባቢ ነው ያለሁት። በስመ አብ ሀረር ግን የታባሁን እንደምታምሩ ማርያም ሌሊት ማለት ነው። ያት ሉክ እስኪ ቁንጅና በእናት ማርያም ዛሬ ግን ምን ሆነሽ አልሳካልኝ ያለው ማለት ነው። ቪዲዮቹ እንዳለ ወይ ድምጽ አይሰማም ምንቀርጸው በካሜራ ነውና ወይ ድምጽ አይሰማም ወይ ደግሞ ከግንባሬ በላይ የሚያሳየኝ ማን ነው ከግንባሬ በታች ነው የሚያሳየኝ። ብቻ ቆይ እስኪ እንደዚህ ልሞክረው። ያው እንግዲህ አሁን ያው ጉዞችን ቀጥላን እንግዲህ አራተኛ ደርሰናል። ገና ከአሁን በኋላ 40 ኪሎ ሜትር ይቀራል። እንደዚህ ነው አልቦኛል። እንግዲህ እንዴት እንደምንሆን ፈጣሪ ያውቃል። ምን ይሆናል በነገራችን ላይ የጉዞ የተረፈ ነው እና የነበረው ከለንገጎ ነው ስለት የነበረው ማለት ነው። እና አሁን ላይ በዚህ ሰዓት ምክንያት አማራጭ ምናምን በሚል ምክንያቶች ከዚህ ለምን ከሀረር ለምን ተሳስቤያለሁ። አሁን ላይ ገና ሚሽን ያለው እንግዲህ አብዛኛው መንገድ ተጉዘነዋል። ወደ አሁን የቀረኝ ወደ 27 ኪሎ ሜትር ነው። ያው እንግዲህ ማርያም ነው ጭው ያለ እንትን ነው። ምንም ቤት አይታየኝም፣ ጨለማ ነው እንደምታዩት። ግን ዝናብ እየመጣ ነው። ይሄን የምናደርግ እንግዲህ ፈጣሪ ያውቃል። ያው በስብሽ መግባቴ ነው። እግዚአብሔር እንግዲህ ፈጣሪ ይርዳኝ። ወደ 20 ምናምን ኪሎ ሜትር ነው የቀረኝ። በጣም ብዙ መንገድ ነው እጃለሁ። እንግዲህ አሁንም ቢሆን እንደምታዩት ገና ሌሊት ነው፣ አልነጋም። እንግዲህ እንደምትመለከቱት አሁን እየተጓዝን እንገኛለን። ከሌሊቱ 7 ሰዓት ላይ የተጀመረው ጉዟችን አሁን ወደ ማጠቃለያ እየደረስን ያለ ነው። ወደ ቁልቢ ገብርኤል ለመድረስ 18 ኪሎ ሜትር 19 ኪሎ ሜትር ይቀረናል። እንግዲህ ያው በጣም የኋላ ጥማትና የድካም ስሜት አለው። ነገር ግን እሱም ቢሆን የችላናው እየተጓዝን ያለ ነው። እንግዲህ እናቋርጣለን ወይስ እንደርሳለን? ስንት ላይ እንገባለን የሚሆነው አብረን የምናየው ይሆናል። እንጓዝ። የምር አሁን እያቃተኝ ያለው በጣም ደክሞኛል። ውሃ በጣም የጠማኝ። ያው እንዳያችሁት ከምሽቱ ከሌሊቱ 6-7 ሰዓት ነው የወጣሁት። እስካሁን ድረስ እንግዲህ መንገድ ላይ ነኝ። ሌሊት ላይ ነበረ። ያው የተወሰኑ ከተማዎች ክፍት ነበረ። ውሃ አልገዛሁም፣ ግን በጣም ውሃ ጠጥቶኛል። አሁን ላይ በጣም ደክሞኛል። ያው ይህ ብር ታውቃላችሁ፣ በጣም ደከመኝ፣ በጣም አቃተኝ ማለት ነው። ማርያም የሆነ ጉዞን አቋርጬ ወር ደግሞ በመኪና ቢሄድ በጣም ደስ ነበር። እግዚአብሔርን የሆነ እግሬ በጣም ደክሟል፣ በጣም ዝሏል ከምላችሁ በላይ በቃላት ከምገልጽላችሁ በላይ ማለት ነው። ግን ማቋረጥ መፍትሄ ሆነ ማቆም መፍትሄ መስሎ አልታየኝምና ካሁን በኋላ ቢያንስ 15 ኪሎ ሜትር ይቀረኛል። ያው እንግዲህ እንደምትመለከቱት
ጉዟችንን እያጠናቀቅን እንገኛለን። አሁን የቀረነው ወደ 6 ኪሎ ሜትር አካባቢ ነው። እንግዲህ ከ7 ኪሎ ሜትር 7 ኪሎ ሜትር የቀረን እንዳልኳችሁ ነው። በጣም እያቃተ ነው እግዚአብሔር ማለት የሆነ ጀምሮ ማቋረጥ ወር ደግሞ ጀምሮ አለመጨረስ በጣም የሚያስጠላ ስሜት ስለሆነ ነው እንጂ የምቀጥለው በጣም እያቃተኝ ያለው በጣም እግሬ መራመድ እየከበደኝ ነው ምናምን ነገር ማለት ነው። ብቻ ለማንኛውም እዛው እንገናኝ። ቆይ ግን እግዚአብሔር በጣም ጥያቄ የሚሆንብኝ ነገር ማለት ነው። አሁን ይሄ መንገድ እንደዚህ ተይው መንገድ ዞሮ በዚህ ጋር የሚመጣው ማለት ነው። ማለት እንደዚህ መዞሩ ለምን አስፈልገ? በእግዚአብሔር እስካሁን ማለት እንደዚህ አሁን ቀጥታ ቢወስዱት አሁን የምር ችግር ነበረ። እግዚአብሔር እንደዚህ ዞረው እስኪ ባለሙያዎች ምንድነው ችግራችሁ? ቁልቢ ነገር ይወጣል ነው እንግዲህ ውስጥ ያለውን ነገር ደግሞ እናየው ነው ማለት ነው። ቁልቢ ዳገት ይወጣል ነው በቃ